ዓለም በሁለት መሪ የምትመራ ናት። የመጀመሪያው በችግር ልትወለድ ትችላለህ። ከዛ በኋላ የተወሰነ ዓመታትን ትቆያለህ ከነ ችግር። የተወሰነ ዓመታትን ከቆየ በኋላ ፈጣሪ ፊቱን ወደ አንተ መልሶ የችግርን ዘመናት የችግርን የሐዘንን የመከራን ዘመናትን በቃ ሊል ይችላል። ከዛ በኋላ የተመቻቸ ህይወት ልትኖር ትችላለህ። መከራ ችግር አበቃ ብለህ ህይወትን በጥሩ ቦታ ልትመራ ትችላለህ። በዛ በተመቻቸ ህይወት በተመቻቸ ዘመን የተወሰነ ዓመታትን ትኖራለህ። ከዛም በኋላ በደስታ ዘመን የመከራን ዘመን ረስተህ እንደገና ከእግዚአብሔር ፊትና በመጣው በረከቶችና በመጣው ስኬቶች ልባቸው ማባስ ሲጀምር እግዚአብሔርን መርሳት ሲጀምር እንደገና ደግሞ የተድልና የበረከት ዘመን ይቆም ይችላል። ወደ መጀመሪያው ወደ ጥያቄያማ ወደ መከራማ ዘመን ልትመለስ ትችላለህ። ይህ ማለት መጀመሪያ በችግር ህይወት ነበር። ከዛም እግዚአብሔር ዘመን አመጣና የበረከትና የተድላ ዘመን አየ። ከዛም በኋላ በዚህ በተድላና በበረከት ዘመን መነሻን ስትረሳ ተመልሰህ ወደ ተነሳይበት ወደዛ ወደ ጨለማ ህይወት ትመለሳለህ። ይህ ማለት እግዚአብሔርን በመርሳት የሚመጣው ነው። ሌላኛው መሪ ሁለተኛው መሪ በመጀመሪያ በቤተሰቦችም ሊሆን ይችላል። በተመቻቸ ህይወት የምትኖር ከልጅነት ጀምረህ ምንም ችግር የማታውቅ ልትኖር ትችላለህ። በዚህ በተመቻቸ ህይወቴ የተወሰነ ዘመናትን ትኖራለህ። ነገር ግን ይህ ዘመን ይበቃል። ምክንያቱም ሰው እግዚአብሔርን ፈጣሪን ማያውቅ ከሆነ እግዚአብሔር ይቀጣል። ሰው በተመቻቸ ህይወት በተመቻቸ ዘመን እግዚአብሔርን ካላስተዋለ ለእግዚአብሔር ክብር ካልሰጠ የተወሰነ ዘመናትን በመከራ ውስጥ እንድትኖር ያደርጋል። በዚህ በመከራ ዘመን እግዚአብሔርን ፊትን ስትፈልግ በተድላ ዘመን በልግም ማታውቀውን ፈርተም ማታውቀውን እግዚአብሔርን በችግር ዘመን ፊትን ወደ እግዚአብሔር ስትመልስ እግዚአብሔር ደግሞ መልሶ ወደ መጀመሪያው ወደ ምንም ችግር በማታውቁበት ወደዛ ዘመን ይመልሳል። ይህ ማለት ምን ማለት ነው? መጀመሪያ ተድላ ህይወት ነው። ከዛ በኋላ የመከራ ህይወት ነው። ከዛ በኋላ ተመልሶ ወደ ተድላ ህይወት ነው። ስለዚህ የትኛውም ስኬት የትኛውም ሰው በዓለም ላይ ሲኖር ከነዚህ ከሁለቱም መሪዎች ሊወጣ አይችልም። የመጀመሪያ መሪ መጀመሪያ በችግር ውስጥ ከዛም በኋላ ተድላ ዘመን ከዛም በኋላ ተመልሶ ወደ ችግር። ሁለተኛ መሪ መጀመሪያ በተድላ ህይወት ነበር። ከዛም በኋላ በችግር ህይወት ዘመናትን ይኖራል የተወሰነ ዘመናትን። ከዛ በኋላ ተመልሶ ወደ ተድላ ህይወት ይመጣል። እኛስ በየትኛው ውስጥ እየኖራን ነው እስካሁን? እግዚአብሔር በባረከው በረከት እግዚአብሔርን ባለማወቃችን በማሳዘናችን ከበረከት ዘመን ወጥተን ወደ ችግር ዘመን ውስጥ እየኖራን ነው ወይስ በችግር ዘመን ውስጥ እየኖራን ነው ወይስ? ስለዚህ መጀመሪያ እግዚአብሔርን ባለማወቃችሁ በተድላ ዘመን እግዚአብሔርን ባለማወቃችሁ ምናልባት ችግር ውስጥ ልትኖሩ ትችላላችሁ። አሁንም አልረፈደም። እግዚአብሔርን ፈልጉ። መልሶ ወደ ተድላ ህይወት ወደ ተድላ ዘመን ይመልሳል። ሳጠቃልል ማንም በዚህ ዓለም ላይ ሲኖር በእነዚህ በሁለቱ መሪዎች ውስጥ ነው የሚኖረው። መጀመሪያ የተደሰተው የተድላ ህይወት ኖረው ተመልሶ ችግር ውስጥ መግባት የማይችልበት ምንም ዋስትና የለም። ስለዚህ ችግር ይደርሳል፣ ደስታም ይመጣል። ደስታ ውስጥ እግዚአብሔርን ካላወቀን እግዚአብሔርን ካልሰማን እግዚአብሔርን ካልፈራን ተመልሰን ወደ ችግር ህይወት ነው የምንመጣው። ስለዚህ ይህ እንዳይሆንብን መጠንቀቅ አለብን። ሁለተኛ ደግሞ በተድላ ህይወት ልንኖር እንችላለን። እንደገና ደግሞ የችግር ህይወትም እንደሚመጣ ማወቅ አለብን። ከዛ በኋላ በችግር ህይወት እግዚአብሔርን ስንፈልግ ተመልሰን ወደ ተድላ ህይወት እንመጣለን። ስለዚህ ይህ ነው ሁለቱም መሪዎች። ስለዚህ ከነዚህ መሪዎች በእናንተ ህይወት ላይ የትኛው መሪ ሀፔን እንደሆነ እናንተ ታውቃላችሁ። እንደገና ደግሞ በማይመች ዘመናትን እየኖረን እግዚአብሔርን ፊት እንፈልግ። እግዚአብሔር መልሶ ይባርከናል። በተድላ ህይወት የምንኖርም ከሆነ እግዚአብሔር መልሶ በመከራ ህይወትን እንደሚያመጣ አውቀን መጠንቀቅ አለብን። እግዚአብሔርን እንፍራ። በእግዚአብሔር ፊት ብቻ እንመላለስ። ችግርም ለዘላለም አይኖርም፣ ተድላም ለዘላለም አይኖርም። ቸር ሰንብቱ።